ቢኖርማ መልካም አስተዳደር ሰው መቼ ተሰዶ ይወጣ ነበር ከሀገር። የለንማ ታማኝ ጠባቂ ለወገኑ ሩሩ ተጠንቃቂ። ማን ወዶ ይወጣ ነበር ከሀገሩ ቢከብደው ነው እንጂ በጭቁን መኖሩ። ቢከብደው ነው እንጂ በጭቁን መኖሩ። ቢኖርማ ያ የተወራው የህግ የበላይነት ቢተገበርማ በወረቀት ላይ የሰፈረው እኩልነት ምን ሆንኩ ብሎ ይወጣ ነበር ሰው ወደ ስደት። አቤት መከራችን አቤት ስቃያችን ለማን እንናገር በዛኮ ግፋችን። ወዴትስ እንሂድ ለማንስ እንጩው ስቃያችን በዛ የራሳችን ገስት የራሳችን ይዞ ቢገል ቢያሰቃየን መረጥነው ስደትን ከሞት ተፈራርመን። መረጥነው ስደትን ከሞት ተፈራርመን ሲባል እኩልነት የህግ የበላይነት እውነት መሰለንና መኖር ጀመርን በአንድነት። ግን ምንም አልታየም የሚባለው አንድነት ግማሹ እየበላ ሌላው ጾም ማደር ሆነ የኛ ህይወት። መኖር ቢያስቸግረው ወገን ተሰቃይቶ ወጣ ወደ ስደት። ማን ወዶ ይወጣ ነበር ወደ ስደት? ቆይ እኔ እኮ የማይገባኝ ነገር ማለት ነው የቱ ነው የኢትዮጵያ እድገት? የቱ ነው ህዳሴው? የቱ ነው ልማቱ? ቆይ ኢትዮጵያ ለምን ይዘመርላታል? ለምን በዘፈን? ለምን ኢትዮጵያ መልካም ሀገር ናት፣ ለምለም ሀገር ናት፣ ሩሩ ሀገር ናት፣ ምን ሀገር ናት ለምን ይባላል? ያልገባኝ ነገር እኮ ኢትዮጵያ በግፍ የቆመች ሀገር ናት። ያ ግፍ ነው እስከዛሬም ከላዋ ላይ ያላለቀው። ለምንድነው መልካም አስተዳደር የሌላት ኢትዮጵያ? መንግስት ቢኖራት ህዝቦቿ እንደዚህ በሰው ሀገር ይቃጠሉ ነበረ? ዘንድሮ ኢትዮጵያ እድገት የኢትዮጵያ ምን ጨመረ እንዲሆነ ለምርጫ ሲባል ብዙ ነገር ሲወራ እንሰማለን። ይሄው ደግሞ በተግባር እያየን ነው የኢትዮጵያ እድገት ምን እንደሆነ። የኢትዮጵያ መንግስት አስለን ሰው ከሀገር ተሰዶ ሲወጣ በጣም ደስ ይለዋል፣ በጣም ያስደስተዋል። ደሃ ኢትዮጵያ ማለት ባጭሩ ትርጉሙ ምን እንደሆነ ታውቃላችሁ? ደሃ ሊኖርበት የማይችል ሀገር፣ ለሀብታም ለኢንቨስተር ብቻ የተዘጋጀች ሀገር። አሁንም በዚህ በእጃችሁ ምረጡና ይለቅ። እናት አባቶች ተሰሙኛላችሁ? ይለቁ ልጆቻችሁ በስደት። አሁንም ይሄንን መንግስት ምረጡትና ይለቅ፣ ህዝባችሁ ይለቅ። በእጃችሁ መርቃችሁ ነው ይሄንን ሁሉ ጉድ ያመጣችሁት። ልጆቻችሁን ወስዶ በእስር ቤት ሲያሰቃይ፣ ልጆቻችሁን ወስዶ ሲገል፣ በሚዲያ እያስተማርኩላችሁ ነው እንዲያደረኩላችሁ ብሎ ሲዋሻችሁ፣ ዛሬ ደግሞ ይሄው ልጆቻችሁ በበዓል ተገደሉ፣ በእሳት ተቃጠሉ። እባካችሁ የኢትዮጵያ መንግስት የኢትዮጵያ ህዝብ የሚሆናችሁን አይታችሁ ምረጡ። የሚሆናችሁን አይታችሁ ምረጡ። ወይም እንላቀቅና ሁላችንም የየራሳችንን መብት እንፈልግ። በቃ መስማት ሰልችቶናል። ኢትዮጵያ ተስፋ ያላት ሀገር ናት አትበሉ። ምንም አይነት ተስፋ የለም ኢትዮጵያ ወያኔ እያለ ማለት ነው። ባጭሩ ባይ ዘ ወይ ይሄ እየተደረገ አይሲሲ ዛሬ እያደረገ ያለው ነገር አዲስ አይደለም፣ ለማናችንም አዲስ አይደለም። ከዚህ በፊትም እየተደረገ ያለው እኛ ባይናችን አናይም እንጂ ወያኔ ሺዎቹን አርዶ በባህር ጥሏል። ሺዎቹን ማለት ነው፣ ተማሪዎቻችንን ማለት ነው፣ የሃይማኖት መሪዎቻችንን ማለት ነው አርዶ ገድሏል። በአይናችን አላየንም፣ እንደዚህ በቪዲዮ ተቀርቶ አልታየንም እንጂ አይሲሲ ከኢትዮጵያ መንግስት ነው ምሳሌ የወሰደው። እንደውም ትዕዛዝ ያወጣለት የኢትዮጵያ መንግስት ነው።
ስለዚህ አይታችኋል። ህዳሴውም እየተባለ ብርም ሲለቀም አመቱን በሙሉ ይሄው 5 አመቷን እንዲህ ሲባል ከርሟል። ውጤቱን በአይናችን እያየን ነው። ስለዚህ ወያኔን መርጣችሁ ሁለተኛ ሞት በልጆቻችሁ ላይ አታውጁ። ሌላው ደግሞ ይሄ የመጨረሻው ዘመን ምልክት መሆኑን በመጽሐፍ ቅዱስ ላይ ለሁላችንም ተነግሯል። መጽሐፍ ቅዱስ ያስጠነቀቀን ለሞቱት ሰዎች እንድናለቅስ ሳይሆን ለራሳችን እንድናለቅስ ነው። ስለዚህ ለራሳችን እናልቅስ። ነገ እኛ ምን እንደምንሆን አናቅምና የራሳችንን ቤት እንስራ። ከዚህ የከፋውንም ደግሞ ልናይስ ስለምንሄድ በተለይ ክርስቲያኖች በእምነታችሁ የጸናችሁ እንድትሆኑ መልእክት እያስተላለፍኩላችሁ ይሄ ዘመን የምርጫ ዘመን ከመሆኑ ጋር ተያይዞ ይሄንን ክፉ አረመኔ መንግስት እንዳትመርጡት። መልካም ጊዜ